አሁን አድገሻል የእናትሽና የኔን ነፍስ እንዳታሳዝኝ ቃል ግቢልኝ እንዴት እንደበጠሰው ደንባራ ይነጋልኛል አልፈልግም ላይክ ሲስጠላ ማርያም ሳል ተፈጥሮ አንድ ሆኖ ይታያል። ሀብትን የታደላት ትልቅ ሰው ይባላል። ያጣም ድህነቱን አምኖ ይቀበላል።
ማሚ በስኳር ነው። ምን ሆንክብኝ የኔ ልጅ ውሻዬ? ለነገርማ ሆኗል። ምን ይሆናል እማዬ? አንቺ እኮ ዝም ብለሽ ነው የምትጨነቂው። ደክሞት ነው የሚሆነው። ሌላ በቀን ስሞኛ ዋርቶኝ የሚገባው ዛሬ ዝም ብሎ ይግባ እንዴ? የሆነ ነገርማ ሆኗል የኔ ልጅ። ወይ ጉድ! ምን ሆኖብኝ ይሆን? በጤናውማ አይደለም። በቃ እኔ እናገረዋለሁ። ቆይ እናቴ እንደው ምን ሆኖብኝ ይሆን? ልጄን ምን አገኘብኝ ይሆን? የኔ ከርታታ ልጅ በጤናውማ ዝም ብሎኝ አልገባም። ዝም ብለሽ እኮ ነው የምትጨነቂው እማዬ። ይኸው እንደነገርኩሽ ነው፣ ደክሞት ነው። የኔ ከርታታ እንደው ምን አባቴ ላድርገው ታዲያ? እማ ደግሞ እሱ ህፃን ልጅ ነው እንዴ? ስራ ሲሰራ ዋለ፣ ደከመው። እስቲ ይሁን አንዴ ፈርዶበት እንደሆነ የኔ ልጅ ሆኗል። ምን አደርጋለሁ? በቃ አንቺ አሁን ተረጋግተሽ ዝም ብለሽ ተቀመጪ በእናትሽ እማዬ። እንደው አምላኬ እባክህ ልጆቼን ጠብቅልኝ እባክህ። እንደው አምላኬ እኔም እኮ እጨነቃለሁማ። አንተ እዮባ ምን ሆነሃል? አሞሃል እንዴ? አይ ትንሽ ድካም ስላለኝ ነው። እሺ ዝምዬ ትንሽ አረፍ ልበል። በቃ ተይኝ ልተኛ። እሺ በቃ አረፍት አድርግ። ብርድ ልብሱን ልቀይረው ነበር፣ ስትነሳ ቀይረዋለሁ። በቃ ተኛ እሺ። እኔ የምልሽ ልጁ ድምጽ በጣም ነው የሚያምረው። በጣም ግን ጊታሩ ተገንጥሎ ነበር እንዴ? እና እኔስ ምን ገረመኝ ብለሽ። ግን ነገ የሚመጣ ይመስልሻል? እንደዚህ ጮኸሽበት? ኧረ በጭራሽ የሚያስበው አይመስለኝም። በጣም ተናገርኩት እንዴ? መማታት እኮ ነው የቀረሽ። በጣም ነበር ያናደደኝ። ደግሞ ከአባቢ ስጦታ መሆኑ ነው። ቢሆንም ግን እንደዛ ማድረግ አልነበረብሽም። ልጁ አውቆ አይደለም እንደዛ ያደረገው። ስራ ላይ ስለነበር ነው። የሚሰራ ሰው ደግሞ ይሳሳታል። ደውዬ እንኳን ወደ ስራ ተመለስ እንዳለለው ስልኩ የለኝ። እኔ ጋር አለ። ባለፈው ሶፋ ስር ስልኬ ገብቶብኝ ደውልልኝ ብዬው ነበር። ካልጠፋ አልልሽ። ምን ሆነሃል የኔ ልጅ? ዝም አልከኝ እኮ የኔ ውሻ። ምን ነው እማዬ? የኔ ውሻ ደህና ነህ ግን? ከሰው ተጣላህ እንዴ? ኧረ አልተጣለውም። ምን ነው ምን አየሽብኝማ? ታዲያ ምን ነው መልስ እኮ ነፈከኝ። ስለደከመኝ ነውማ። አትጨነቂ በእናትሽ። ታዲያ ያስለመድከኝን መሳም እንኳን ተነፍገኝ። በጤና ከሆነስ ግድ የለም። ወይ ይቅርታ እማዬ። ትንሽ እኮ የሥራ ነገር አይምሮ ውስጥ ሆኖ እሱን እያብሰለሰልኩኝ ነው። ይቅርታሽማ። የኔ ልጅ የሥራ ሐሳብ እዛው ስራ ቦታ ይበቃል። በወዲህ እኮ ነገር ይዘህ ስታሰላስል መኪና ውስጥ እኮ ብትገባለህ መኪና ይገጫል የኔ ልጅ።
አንተ ሚጀን ታገኛታለህ። መስኪ ልጁ እስካሁን አልመጣም እንዴ? መጀመሪያ እንዴት አደርሽ አይቀድም? ይቅርታ መስኪ፣ እንዴት አደርሽ? እግዚአብሔር ይመስገን። አንቺ ግን ደህና አትመስይም። ምን ሆንሻል? በጠዋት ተነስተሽ ማታቂ ልጅ። መስኪ እስኪ ጠየቁሽን ብቻ መልሽ። ልጁ መጥቷል ወይስ አልመጣም? አረ መጥቷል። ቤተክርስቲያን ደርሼ ልምጣ ብሎ ነው። ግን ምን ነው የሱ ልጅ ነገር አሳሰበሽ? ወጥመድሽ ውስጥ ልከች ፈልገሽ? ሲመጣ ካፌ ላኪው፣ እፈልገዋለሁ። እሺ ሆ መስኪ እንዴት ነሽ? መጥቻለሁ። ምን ላግዝሽ? ምንም። እንኳን መጣክ። ዲና ቅድም እየፈለገችክ ነበር፣ ግን ቆየክ መሰለኝ። ዲና ካፌ እጠብቅሃለሁ ብላለች። በሰላም ነው ግን የፈለገች? ናበይ ብቻ ነው የተባልኩት። ምን እንደሆነ አላውቅም። እሺ በቃ መጣ። ዲና ምን ሆነሽ ነው እንደዚህ የምትሆኚው? ቆይ ምንድን ነው የሚጨማለቅሽ? ልክሽ ነው አውቂ እንጂ ስንቱን ሀብታምና ሸብላ እያንበረከክሽ አንድ ተራ ለዛውም የራስሽ በር ጠባቂ ቀጥረሽ እየከፈልሽ የሚኖር ሰው ደጋግሞ ማሰብ። ቆይ ምን እንታል? ማታ ልክ አልነበርኩም። ለዛ ይቅርታ አልጠይቀን የጠራው። አረ ችግር የለውም ነበር እኮ አትጨነቂ። የኔ ጥፋ ባይሆን ይቅርታ በባዶ እንዳይሆን ቁርስ አዝዣለሁ፣ አብረን ብላለን። እኔ እንኳን ቤት በልቼ ነው ባይሆን አንቺ እንዴ አሁን እንደደበረ ነው ማለት ነው? አይ እንደዛ አይደለም፣ ቤት በልቼ ስለመጣሁ ነው። ካልሽ ግን አባለሽ። አሎ ጽኑ፣ እንዴት ነሽ? አሁን እኮ ተማሪ ሆነሻል። ዩኒፎርም ላቀብልሽ። የት ነሽ? አይ አሁን ስራ ቦታ ነኝ፣ ግን ቡና ስላልጠጣው ወደ ካፌ ልሄድ ነው። በቃ እዛ እንገናኝ። እሺ እንደዚህ ነው። አይ በዛ ሰው አውቃን አይደል? አይ አይደለም። ቆይ ና እንዴ ወደዛ። አየሽ፣ አይዞሽ አትሳቀቂ። እኔ ስለጠገብኩ ወደ ስራ ልሄድ ይሻላል። ይሻላል ብለህ ነው? ግን እኔስ ምን የምትፈልጊው ነገር አለ? እኔስ አልኩ እንዴ? አይ በቃ ሂድ። ደህና ደር። ደምባር። እሺ በቃ ቻው። ቆይ ምንድን ነው የሚያደናብረኝ?
እና እንደነገርኩ ነው ብሩኬ ሳፈልግልኝ እማም በጣም ታማለች። ቤት ውስጥ ደግሞ ሚላስ የሚቀመስ ምንም ነገር የለም። አዩብም ደግሞ ስራ እየፈለገ ነው ግን ሊያገኝ አልቻለም። በቃ አይዞሽ፣ ያው እንደነገርኩሽ የኛ ስራ ለሴት አይሆንም፣ ግን ደግሞ ስራ እስከምታገኝ ድረስ ከኔ ጋር ትውላለሽ። አረ ችግር የለውም ብሩኬ፣ እኔ በዚህ ሰዓት ስራ አልመርጥም። ምንም ነገር ቢሆን እሰራለሁ። ብቻ እናቴ ላግዛት። ችግር የለውም። ይሄን እንትን ከነገ ጀምሮ በዚህ ነው የምትሰሪው። ታዲያ ከዚህ በኋላ ጠንካራ ነው። ስትሻገሪ መኪና ያዥ ተሻገሪ። ማታ ማዘር ልጠይቃቸው ስለምመጣ እንገናኛለን። እሺ፣ አመሰግናለሁ ብሩኬ። ስላገዝከኝም ስለምታግዘኝም አመሰግናለሁ በጣም። በቃ እኔ ልሂድ። አለምዬ ብቻዋን ናት። ማታ እጠብቅሃለሁ። እሺ። ደግሞ ምን ልታጥቢ ነው ጉድ ጉድ የምትዩ? እማዬ ከዚህ በኋላ አልተገናኘንም። ልጅሽ ስራ ጀምራልሻለች። አንቺ እንደሆንሽ አያልቅብሽም እናቴ። ከዚህ በኋላ ደልቀቅ ብለሽ ነው የምትኖሪው። ምን ተገኘ ደግሞ የኔ ልጅ? እዮቤም እየሰራ ነው፣ እኔም ነገ ስራ ጀምራለሁ። አለፈልሽ ነው የምልሽ። አንቺ ቀልጅ ልጄ። እኔ ለራሴ እዮቤ እያሳሰበኝ ነው ሰሞኑ። ጀመረሽ ደግሞ። ልጁ ምን አድርግ ነው የምትዩ? ቤት ቁጭ ብሎ ያለልሽ እንዴ? እሱማ በምን እድሌ። አንድ ቀን ወጥቶ ማያውቅ ልጅ ይኸው ሲንከራተት ነው የሚውለው። እማዬ እዮቤ ይጠነክራል እንጂ ምንም አይሆንም። ዝም ብለሽ ራስሽን አታስጨንቂ። አንቺማ ምን አለብሽ? ወደፊት ስትወልጂ ታይዋለሽ የኔ ልጅ። አረ ወይ በስነ ስርዓት ጠቢው። ቆይ እሱ ማን አባቱ ስለሆነ ነው የደነገጥኩለት? ዲና ቃልሽ እንዳትረሺ። ማን ነው? እሺ መጣ። ምንድነው ሳቅሳቅ የሚለ? ዛሬ ደግሞ መሳም አበዛክ። ምን ነው የኔ ልጅ? ትናንትና እኮ ዝግት አድርጎኝ ሳይስበኝ ሁሉ ነው የዋለው። ሳቅልኝ ልጄ የኔ ልጅ። ከማታው ግን አሁን ያለበት ሁኔታ ያስፈራልማ። አንተ እየተቀየርክ ነው። ምን አባ ነው የሚያስገለፍጥ ዝም ብለህ? ጽናቴ ቀናሽ እንዴ? አንቺንም ልሳምሽ የኔ ቆንጆት። ኧረ ፈገግታ። አንተዮ ምን ጀምረህ ነው? አንተ ነው እኮ ምን ይዘጋሃል? ማናት እባክህ እንዲህ ልብህን ስልብ ያደረገችው? አፈቀርክ እንዴ? ፍቅር ኧረ ይቺ ልጅ ግን አንድ ነገር በይልኝ። ጭራሽ አንድ መባልም ያለብኝ እኔ ነኝ? በቃ ይዘሻት ነው የቤቴን ውሻ። ለምንድን ነው ይዣት የምመጣው? ጎሽ አምኖ ታረፈው። እሺ ከዛስ ምን ልታረጋት ነው? አንቺ ምንድን ነው የምትቀባጥረው? ያምሻል እንዴ? በሽተኛማ አንተ ነህ። 2 ቀን 3 ቀን ከቤት ብትወጣ ፍቅር ምናምን ትላለህ እንዴ? እማዬ እቺ
እቺ ልጅ ግን እየለቀቀሽ ነው ስታሳዝን። ጭቅጭቃችሁ እኮ ናፍቆኝ ነበረ። በቃ ቤት ይዘሻት ነይና አይቻት ነው ይወስናለሁ። ጠብቁኝ እሺ። ማላመሽም አሁን ነው ይዣት የምመጣው። አንተ 3 ሰዓት እኮ አልፏል። የት ነው የምታመሸው? ምን ይታወቃል? ውጭ ማደረም ጀምሮ ይሆናል። ሰው ይቀያየራል እኮ እማዬ። አግብቼ ስወጣ ናፍቅሻለሁ አጽኑ። ማ አንተ ስራም አልጠፋብኝ አይደል? እሱን ለማያውቅሽ እሺ። መቼም ወንድሜ በእኔ የሚጨክን አንጀት የለውም ብለሽ ነው አይደል? ቀድማህ እንዳታገባ ብቻ። ጽኑዬንማ ራሴ ነኝ የምድራት፣ ሊያውም ራሴ ቤት ድል አድርጌ። ኧረ እባክህ አንተ አግብተህ ሀብታም እስከምትሆን ድረስ ልጅቷ ቆማ ትቅር እንዴ? ለምን ቆማ ትቀራለች? እስከዛማ እኔ ጋር ትሰራለች፣ ካጠገቤ አትርቅም። ተመስገን የኔ ልጅ አደግሽልኝ እኮ። እና ሰለምዬ ዝግጁ ነሽ ጽኑ? ለምን ነው ዝግጁ መሆኑ? ለስራው ነው። ስለምንድን ነው እያወራን ያለነው? ቆይ ግን ስራው ምንድነው አለቃ? ያው ስራው እኔና ውዷ ባለቤቴ ስራ ስለሚበዛብን ያው ሰው ያስፈልጋናል እና ለሱ ደግሞ እኔ ሰራተኛ ሆኜ አንተ ቤት ገብቼ ሰራ። በትክክል በጣም ጎበዝ ልጅ። አንተ ጥንባታ ከቤት ወጥተህም ያንተን ካልሲ ሳጥብ ልኖር ነው? ካልፈለግሽ ይቀራል። እኔ እኮ የጠቀምኩሽ መስሎኝ ነው። ደግሞ ጥሩ ገንዘብ ከፍልሻለሁ። አናት ይከፈል። እሺ እማዬ መጣሁሽ። 5 ደቂቃ በሬ ይዣት ለብጣ። የኔ ቆንጆ ሐሳብሽን ከቀየርሽ 3 ያሽ 2 ጉርድ ፎቶና የ10ኛ ክፍል መረጃሽን ይዘሽ መጥተሽ ፒያሳ የሚገኘው ጋር ተመዝጋቢ። እሺ አመዳም እንደው ጉረኛ ጉራ እኮ ያልቅም አንተ። ይሄ ልጅ እኔ ምን ላደርገው? የሱ ቀልድ ያልቅ። ወይ ጉድ! እንደው የሚሰራው ስራ እኮ ጓደኛዬ እንዴት ነሽ? ቤቴ ውስጥ ምን አይነት ቆቅ እንደገባ ብታይ። ኧረ በጭራሽ ዛሬ ገና ነው ያገኘሁት። ሙድ ስልሽ ደግሞ ሸበላ ነገር ነው። ፈገግታው እንዴት እንደሚያምር ብታይ። ደግሞ ሌላኛው ድብቅ ነገሩ ልንገርሽ፣ ዘፋኝ ነው። ድምፁ ሲያምር ግን ምኑ ይደብራል መሰለሽ? ወንድ ልጅ ነው። ውሾች ስነ ስርዓት ያዥዋ። ምናልባት የመጨረሻው ሰው ይሆናል። እኔ ዲና ነኝ የማንም ቆሻሻ ለቃቃሚ የማፈቅረው። በደንብ ጠንቅቀሽ ታውቂኛለሽ። እንዴትም ላደርገው አልችልም። በቃ በይ አቀባጥሪ። ደህና ደሪ።
እንግዲህ ለዛሬው እሱ ጋር ተቀመጭና እንዴት እንደሚሰራ ታያለሽ። እሺ ካልክ ምን ይደረጋል አለቃ። ደግሞ ልብሱ እንዴት ነው ያማረብሽ እባክሽ። ምንም ማድረግ አይቻልም። ካስተጣጠቡ ማጠብ ላይ ጎበዝ ነሽ ማለት ነው። ፀሐይ ግን አላ ለዚህ ነው እኮ ለሴት አይሆንም ይሄ ስራ ያልኩሽ። ፀሐይዋ በጣም ነው የምታቃጥለው። እኛ እንግዲህ እንደዚህ እየተቃጠልን ነው የምንለው። ችግር የለውም ኧረ ለምደዋለሁ። ግን ለምን ጫማን አላጠዳለን? በዛውም ለምዳለሁ። ኧረ አይሆንም። ፀሐይ እንዳይመታሽ ጠጋ በል ውስጥ ላጥዳለን ድንመድ ና አይሆንም። አይሆንም። ቁጭ በይ ና በእናትህ ብርኪ ነው። አሁን ልጠርጊ እግዚአብሔር እንዴ! አንቺ ከዚህ በፊት ሞክረሽ ታውቂያለሽ እንዴ?